ሰላም ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ በአጭር ደቂቃ የፓስፖርት ቀጠሮን በስልካችን ወይም በኮምፒውተራችን እንዴት አፕላይ ማድረግ ወይም ደግሞ ቀጠሮ ማስያዝ እንደምንችል እናያለን። በጣም ቀላል መንገድ ነው ማሳያችሁ። ከዛ በፊት ግን ለፋንታውን ቲዩብ አዲስ የሆናችሁ ሰዎች ካላችሁ ዩቲዩብ ላይ ፋንታውን ቲዩብ ብላችሁ ሰርች ብታደርጉ አሁን 8120 ምናምን ሰብስክራይበሮች አሉ። ወደ 10,000 እየተጠጋን ነው። ቤተሰቡን ሰብስክራይብ አድርጉ እና የደወል ምልክቷን ተጫኗት። አብዛኛው ተመልካች አይቶ ነው የሚወጣው፣ ግን ሰብስክራይብ ብታደርጉ አዳዲስ ቪዲዮዎች ይደርሷችኋል። ወደ ቪዲዮ እንሂድ። የመጀመሪያ ስራችሁ ክሮም ላይ ወይም ደግሞ የምትጠቀሙት ብሮዘር ፋየርፎክስ ሊሆን ይችላል። ይህን የምትጠቀሟቸው ብሮዘሮች ላይ ትገቡና የኢትዮጵያን ፓስፖርት ኦንላይን ብላችሁ ሰርች ብታደርጉ የመጀመሪያው እቺ ሎጎ ያለችበት እና ዌብሳይቱንም እዩት። እሱን ነው አድርጋችሁ ክሊክ ብታረጉ ወደዛ ፔጅ ይወስደናል ማለት ነው። እዚህ ጋር ወደ በፍጥነት ግን ዋናዎቹን ፖይንቶች ሚስ ሳናረግ ነው የምናየው። እዚች ጋር ከስር ወረድ ብላችሁ ካያችሁት ስታርት ኒው አፕሊኬሽን የሚል አለ። በስልክ የምትጠቀሙ ሰዎች ካላችሁ ፕሮባብሊ ክሮም ላይ ሶስቱ አንዶቶች እዚች ጋር ሶስቱ አንዶቶች እንደዚህ ብሮዘራችሁ ላይ በምትነኳት ሰዓት ላይ ዴስክቶፕ ሞድ የምትል ትመጣላችኋለች ስልካችሁ ላይ ማለት ነው። የዛኔ በእንደዚህ አይነት መልኩ ያመጣላችኋል። ካልሆነም ስታርት ኒው አፕሊኬሽን የምትሏን መፈለግ ነው። እሷን ክሊክ ታረጋላችሁ። ከዛ በኋላ እዚች ጋር እስማማለሁ ያው አግሪ ማረጋችንን እዚች ጋር ቼክ ቦክሷን ቲክ ታረጓት ራይት ታረጓትና ከስር ስታርት ኢንዲቪጁዋል አፖይንትመንት የሚለውን ትነካላችሁ። ከዛ እዚህ ጋር አራት ኦፕሽኖች አሉን። አንደኛው የተሳሳተ ዳታ ካለ እሱን ማስተካከያ ነው። አንደኛው የጠፋባችሁ ፓስፖርት ቢኖር እሱን ለማስወጣት ነው። ሁለተኛው ደግሞ ያው ኤክስፓየር ያደረገ ፓስፖርት ቢሆን እሱን ደግሞ ለማሳደስ ነው። የመጀመሪያዋ ግን አዲስ ፓስፖርት ለመጠየቅ ነው። እነዚህ ሶስቱ ከስር ያሉት ነገሮች የሚመለከታችሁ ሰዎች እነሱን ክሊክ እያረጋችሁ መቀጠል ትችላላችሁ። ዛሬ ግን የኛ ኢንቴንሽን አዲስ ፓስፖርት መጠየቅ ስለሆነ ኒው ፓስፖርት አፖይንትመንት የምትለው አንደኛዋን እሷን እንነካለን። ከዛ በኋላ እዚች ጋር ሳይት ተመርጣላችሁ። ማለትም የፓስፖርት ከመቀበያ ሲደርስ ማለት ነው ከመቀበያ ጋር ሪሌትድ የሆኑ ዲቴሎችን ትሞላላችሁ። ለምሳሌ ሳይት ሴሌክሽን ብሎ እዚች ጋር ሲዳማ፣ ኦሮሚያ፣ ቤንሻንጉል ምናምን ብሎ ያስመርጣችኋል። እናንተ ያላችሁበትን ትመርጣላችሁ። እኔ አዲስ አበባ ነኝ፣ አዲስ አበባን መርጣለሁ። ከተማም አዲስ አበባ ነው፣ አዲስ አበባን መርጣለሁ። ከዛ በኋላ ደግሞ ቢሮ ማለትም የምንድነው ዜጎች ኢሚግሬሽን ኦፊስ ያለበትን አንድ ምርጫ ነው ያለኝ፣ እሱን መርጣለሁ። ከዛ በኋላ ፓስፖርቱ ሲደርስ የት ነው የምትቀበለው የሚለውን ስቲል የመጀመሪያውን ሜን ኦፊስ ብዬ እመርጥለታለሁ። ከዛ እዚች ጋር እንደምታዩት አፕሊኬሽን ሳይት እና ዴሊቨሪ ሳይት የኛ የምናመለክተው ከአዲስ አበባ ነው የምንቀበለውም ከአዲስ አበባ ነው የሚለውን እዚህ ጋር ያሳየናል ማለት ነው። ከዛ እቺን ራይት እናረጋለን አያምናት ሮቦት የምትለዋን ከዛ ኔክስት እንላለን ማለት ነው። እዚች ጋር አውቶማቲካሊ አሁን አቬለብል የሆኑ የመጀመሪያ ጊዜ ቀን 29 እና 30 መች ሜይ ማለትም ከ4 ወር በኋላ ምናምን ማለት ነው አቬለብል የሆኑ 2 ቀኖች አሉ። ኔክስት ብትሉ ደግሞ ጁን ላይ ከ5 ወር በኋላ ምናምን ደግሞ እነዚህ ቀኖች አሉ ማለት ነው። እናንተ የሚመቻችሁን ፕሮባብሊ ከእናንተ ስኬጁል ጋር የሚሄድ ነገር ትመርጣላችሁ። ለእኔ ግን ለፍጥነትም ስለምፈልገው የመጀመሪያ ቅርብ የምትባለው 29 ነች። ሜይ 29ን እመርጣለሁ። ከዛ በቀኝ በኩል ላይ ደግሞ ታይም ቀኑን መርጣችኋል። ጊዜ ትመርጣላችሁ ሰዓት ማለት ነው። 3 ሰዓት እስከ 4 ከ4 እስከ 5 የሚሉ ሰዓቶች አሉ። 14 እስከ 15 ማለት ደግሞ ከሰዓት ከ8 ሰዓት እስከ 9 ከ15 እስከ 16 ማለት ደግሞ ከ9 እስከ 10 ከ11 እስከ 12 ማለት ነው። ከ10 እስከ 11 ማለት ነው። ስለዚህ እኔ ደግሞ ጧት ይመቸኛል። ስለዚህ ከ3 እስከ 4 ሰዓት የሚለውን እመርጣለሁ ማለት ነው። ስለዚህ ኔክስት እንላለን። ከዛ እዚች ጋር የሚመጡላችሁ ዲቴሎች ስለ ፓስፖርታችሁ የሚገቡ ዲቴሎች ናቸው። እነሱም በትክክል መሙላት ነው። የመጀመሪያው ፈርስት ኔም የምትለው ፓርት ላይ ስማችሁን ታስገባላችሁ። ሌላኛው ኖቲስ ማድረግ ያለባችሁ ኮከብ ነገር ያለባቸው ነገሮች እንዳለ መዝለል አይቻልም፣ መተው አይቻልም ማለት ነው። ኮከብ የሌለባቸውን ግን መተው ይቻላል። ለምሳሌ ኢሜይል ወይም ደግሞ የልደት ካርድ መለያ ቁጥር ብሎ ያስቀምጧቸው እነዚህ መዝለል ይቻላል። ኦር የአይን ቀለም፣ የጸጉር ቀለም የሚሉትን እነዚህን አሁን አለመሙላት ይቻላል። ያው ከተወገዛገባችሁ ነው እንጂ ብትሞሏቸው አሪፍ ነው። ስለዚህ ስሜን አስገባለሁ ፈርስት ኔም ላይ። ከዛ በኋላ ላይ የአባቴን ስም አስገባለሁ። ከዛ በኋላ ላይ ደግሞ
የአያቴን ስም አስገባለሁ። ከዛ ቀጥሎ እየጨረስን ለመሄድ የልደት ቀናችንን እናስገባለን ማለት ነው። ኦኬ የልደት ቀናችንን እዚች ጋር ዓመተ ምህረት ለመምረጥ ስትፈልጉ እቺ ዓመተ ምህረቷን ብትነኳት ያስመርጣችኋል። በቶሎ ዓመተ ምህረቱን ፒክ ለማድረግ ማለት ነው። ስክሮል አድርጋችሁ መምረጥ ትችላላችሁ። ከዛ ወሮቹ ላይ ደግሞ እዚች ጋር ወደ ቀኝና ወደ ግራ እያረጋችሁ መምረጥ ትችላላችሁ። ቀኖቹ ደግሞ እዛው ጋሉላችሁ። ከዛ ኦኬ ማለት ነው። ሶ ይህንን አስገባን። ከዛ በኋላ ላይ ደግሞ በአማርኛ ስማችሁን ታስገባላችሁ ማለት ነው። በአማርኛ እንዴት ነው ኮምፒውተር ላይ የምንጽፈው የሚል ጥያቄ ካላችሁ ከዚህ በፊት የሰራውላችሁ በፓወር ግዝ እና ያለ ፓወር ግዝ ምንም ሶፍትዌር ሳንጠቀም መጻፊያ መንገድ አለ። እሱን ተመልከቱ። ለስልክ ላይ ያላችሁ ያው ሶፍትዌር አፕሊኬሽን መጫን ነው። ስለዚህ የአባቴንም ስም አስገባለሁ። ከዛ የአያቴን ስም፣ ከዛ ያው ናሽናሊቲ ኦቪየስ ኢትዮጵያዊ ነኝ። ስለዚህ ስማችሁን ብቻ ግን እነዚህ ነገሮች በጣም እንትን ኖቲስ አድርጓቸው፣ ስፔሊንግ ኤረር ምናምን እንዳይኖር። ያለበለዛ ቅድም ኮሬክሽን ምናምን በሚለው መንገድ በኋላ ላይ ማስተካከል ደግሞ ግዴታ መክፈልና ቀጠሮ መጠበቅ ሊጠበቅባችሁ ይችላል ማለት ነው። ስለዚህ ስልኬንም አስገባለሁ። ኢሜል ያው ቅድም እንዳልኳችሁ ኮከብ ስለሌለው እዚች ጋር ግዴታ አይደለም፣ ግን ካላችሁ ታስገቡ አሪፍ ነው። የተወለዳችሁበትን ቦታ አስገቡ ይላችኋል። እሱን ታስገባላችሁ። ከዛ በኋላ ላይ በርዝ ሰርቲፊኬት ዩኒክ አይዲ ማለት የልደት ካርዳችሁ ላይ እዚች ጋር ነምበር ብላ ቁጥር አለች። ለምሳሌ እኔ ጋር የምታየኛለ እሱን አስገባለሁ ማለት ነው። እሷን እንድታስገቡ ነው። መተውም ግን ትችላላችሁ። እሱን አስገባለሁኝ። ከዛ የስራ ዘርፍ እዚች ጋር ያው ዶክተሮች፣ ነርሶች ኦር ኤኒ ደላላ፣ አርክቴክት ብዙ የእምነት ተቋም ውስጥ ያላችሁ ኦር ፓስተር፣ ቄሶች ምናምን የሚሉትም እንዳለ አሉ። እኔ ግን ያው ፈልግ ያጥቻለሁኝ ቱ ቢ ኦነስት። እንግዲህ ወይ አይኔ ከሆነ አላቅም፣ አይቲ ሪሌትድ የሆነ ነገር አላገኘውኝም። ሶ ያለኝ ምርጫ ምንድነው ቴክኒሻን ብዬ ማስገባት ነው። ግን ይህንን አለማስገባት ምናምንም ትችላላችሁ። እንደነገርኳችሁ የጸጉር ቀለም ብላክ ነው። ጾታ ወንድ ነው። ጋብቻ ያው ያገባችሁ ከሆናችሁ ሜሪድ ትላላችሁ። ፍቺ ካለ ዳይቮርስ ትላላችሁ። ዊዶር ማለት ባለቤቱ ወይም ደግሞ ሚስቱ ያረፈችበት ከሱ ጋር የሌለች ማለት ነው። ስለዚህ እንደዛ የሆነ ኬዝ ያላችሁ ሰዎች ታስገባላችሁ። ያው እኔ ለጊዜው ሲንግል ነኝ፣ ሲንግልን እመርጣለሁ። ቁመት በሜትር ሳይሆን በሴንቲሜትር ነው የምታስገቡት። ሜትር ቱ ሴንቲሜትር ብላችሁ ሰርች ብታረጉ ኦንላይን ያው አለላችሁ ማለት ነው። ስለዚህ 1 ሜትር አሁን 100 ሴንቲሜትር ነው። እኔ ግን 1.83 ስለሆንኩኝ ወደ ሴንቲሜትር ሲቀየር እንደምታዩት 183 ይሆናል ማለት ነው። እንደዛ ሞላለሁ። የአይን ቀለም አይ ቲንክ ይሄንን ብቶ ራሱ እያልኩኝ ነበረ፣ ግን ጥቁር መሰለኝ። ከዛ እዚች ጋር ከ18 በታች ማለትም ለልጆች ምናምን አፕላይ የምታረጉ ከሆነ ይችን ቲክ ታረጋላችሁ። ኦኬ በማደጎ ያሳደጋችሁት ሰው ከሆነም ቲክ ታረጋላችሁ። እነዚህን ነገሮች እችጋ ስማችሁን ምናምን እንዳልኳችሁ ቼክ አርጉ በደንብ። ኔክስት እንላለን። ከዛ በኋላ ላይ እዚች ጋር ፐርሰናል ኢንፎርሜሽን ላይ ሪጅን ክልሎች ላይ ያላችሁ ሪጅናችሁን ትመርጡና ክልላችሁን ትመርጡና ከዛ ያላችሁበትን ከተማ ደግሞ ሲቲ ላይ ታስገባላችሁ ማለት ነው። ከዛ በኋላ ላይ ስቴት፣ ዞን፣ ወረዳ ምናምን የሚሉ ነገሮች አሉ። እነዚህ ኦፕሽናል ናቸው፣ ግዴታ አይደሉም። ኔክስት እንላለን። ከዛ በኋላ የቤተሰብ ዲቴይል ነው የምታስገቡት ማለት ነው። እሱን ለማድረግ አድ ፋሚሊ የምትሏን ትነካላችሁ። ከዛ በኋላ አሁን የምታስገቡት ቤተሰብ ከእናንተ ጋር ያለውን ሪሌሽን ታስገባላችሁ። ስፓውስ ማለት ባል ወይም ሚስት ማለት ነው። ለምሳሌ ሚስት ከሆነች ይህንን ፓስፖርት አፕላይ እያደረገች ያለችው የባሏን ስም እና የአባቱን ስም ታስገባለች። ባል ከሆነ ደግሞ የሚስቱን ስም ወይም የአባቷን ስም ያስገባል ማለት ነው። ሶ እኔ ግን ማስገባው አሁን ለጊዜው የአባቴንና እዚች ጋር አድ ትላላችሁ። ሌላ ድጋሚ አድ ማድረግ ስትፈልጉ የአባቴን አስገባውኝ። ከዛ በኋላ አድ ፋሚሊ ብዬ ደግሞ የእናቴን አስገባለሁ ማለት ነው። ከዛ በኋላ ላይ አሁን ያገባችሁ ሰዎች ካላችሁ ለምሳሌ አድ ፋሚሊ ብላችሁ ደግሞ የሚስታችሁን ባል ከሆነ የሚስቱን፣ ሚስት ከሆነች የባሏን ታስገባለች ማለት ነው። ለጊዜው እኔ ግን
ሁለቱ በቂ ናቸው። የአባቴንና የአያቴን አስገብቻለሁ። ስፔሊንግ ስም ምናምን ትክክል ነው። ከዛ ኔክስት ላለው ማለት ነው። ከዛ እዚች ጋር ፓስፖርት የሚሰጣችሁ ወረቀት ስንት ገጽ ነው የሚለውን ያስመርጣችኋል። 32 ነው ባይ ዲፎልት የሚመጣላችሁ። 32ን ትመርጡና ከስር አያምናት ሮቦት የምትለዋን ቲክ ታረጉና ሰሚት ትላላችሁ። ከዛ በኋላ ላይ እዚች ጋር የሚያስፈልጋችሁ ነገር ምንድነው? የመስሪያ ቤት መታወቂያ ሊሆን ይችላል። ኦር ደግሞ የአብዛኛው ሰው መታወቂያ የራሱ ስላለው መታወቂያችሁን ብታስገቡ እዚች ጋር አውተንቲኬትድ በርዝ ሰርቲፊኬት ነው የሚለው፣ ማለትም መዝገቡ የተረጋገጠ ማለት ነው። ሶ ይሄንን አዲስ አበባ የሆናችሁ ሰዎች ካላችሁ አዲሱ ገበያ ሸገር መናፈሻ ወይም ሸገር ፓርክ ጋር አለ የዜጎች ምናምን ምንድነው መረጃና ማስረጃ አገልግሎት ጣቢያ ነገር ምናምን አለ። ሶ እዛ ትሄዱና አውተንቲኬት ታስደርጋላችሁ ማለት ነው። ከፍላችሁ 100 ብር ኦር ሰምቲንግ እንደዛ ነገር ነው ትከፍሉና ይሄ ስታምፕ ይደረግላችኋል። ከዛ ከስር እዚች ጋር ደግሞ የሚታያችሁ ከሆነ ወጣ ነገር ብላ ያለችው ይሄ ደረቅ ማህተም ነው ምናምን ነው የሚባለው አይ ቲንክ እሱን ደግሞ ታስደርጋላችሁ ማለት ነው። እኚህ ሁለቱ ተደረጉበት ማለት አውተንቲኬትድ ተደርጓል ማለት ነው። ስለዚህ የኔ አሁን የፊትም የጀርባም አንድ ላይ ስካን አድርጌ ነው ማለት ነው። ሶ እናንተ ይህንን መቀየር የምትፈልጉ ከሆነ በአንድ ፔጅ መቀየር የምትፈልጉ ከሆነ ምንድነው የምታረጉት? በቀላሉ አሁን ሌላ ቪዲዮ ከምላችሁ ለዚህ ኦር ደግሞ ኢንተርኔት ቤት ግዴታ ስካን ማድረግ ካልቻላችሁ ምን ታረጋላችሁ? ኢሜጅስ ቱ ፒዲኤፍ ብላችሁ ሰርች ታረጉና አይ ላቭ ፒዲኤፍ የመጀመሪያዋ ላይ ተናኳትና ከዛ በኋላ እዚች ጋር ያስመርጣችኋል። ኢሜጆቹን ምረጡ ይላችኋል። ከሁለት በላይ ማድረግ ትችላላችሁ። ለምሳሌ እኔ መታወቂያን ለምሳሌ ሁለቱንም ፋይሎች ሴሌክት አረግና ከዛ ኦፕን እለዋለሁ። ልክ ኦፕን በምትሉት ሰዓት ላይ እንደዚህ እንደምታዩት ፍሮንትና ባክ ነገር ነው። አሁን ይሄ እኔ መቀዳደም አለበት አይደለ? የፊቱ ከፊት እንዲሆን ወደ ግራ ጎተት ሳረገው ከፊት ያለው እዛ ሆነ፣ ከኋላ ያለው ይሄ ሆነ። ከዛ በኋላ ላይ ይህንን ያስመርጣችኋል። እዚች ጋር ላንድስኬፕ ከሆነ ወደ ጎን ሮቴት የሆነ ነገር ወይስ ቀጥ ያለ ይሁን የሚለውን እዚች ጋር እንደምታዩት ያስመርጣችኋል። በዚሁ ይሁንልኝ እኔ ቀጥታ ምን ማድረግ ነው ከዛ ዳውንሎድ ትሉታላችሁ ማለት ነው። ከዛ ትንሽ ቆይቶ እዚች ጋር ዳውንሎድ ያደርግላችኋል። ካልሆነ እቺን መንካት ትችላላችሁ። ቀጥታ ግን አውቶማቲካሊ ያዝላችኋል። ይኸው እዚች ጋር ከዛ ፋይሉን አሁን ሄደን ብንከፍተው እንደምታዩት ያው ሁለቱን መርጃ አረገልን ማለት ነው። ስለዚህ እቺን ፋይል አሁን አፕሎድ ማድረግ እንችላለን ማለት ነው። ሶ ይሄንን ዌብሳይት ተጠቀሙበት። ኦኬ ለጊዜው እኔ ኦሬዲ ስላለኝ ምን አረጋለሁ? ብሮዝ ልና እዚች ጋር ብሮዝ የምትለዋን መርጥና ፎር ፓስፖርት የምትል ፎልደር አለችኝ እሷ ውስጥ ገባለሁ። ከዛ እዚች ጋር ኢሜጅም ትችላላችሁ ፒዲኤፍም ትችላላችሁ። ባይ ዲፎልት ግን እነሱ ኢሜጅ ነገር ስለሆነ የሚጠብቁት ምን ታረጋላችሁ? እዚች ጋር ኮምፒውተር ላይ ያላችሁ ሰዎች ኦል ፋይልስ የምትለዋን ትነኳትና ከዛ ፒዲኤፎቹ ይታዩላችኋል ማለት ነው። በመጀመሪያ እነሱ ኢሜጅ አድርገው እዚህ ጋር ስለምትመጣ ለዛ ነው ያልታየኝ። ስለዚህ አሁን እኔ የመጀመሪያው ላይ የሚጠይቃችሁ መታወቂያ ስለሆነ ይሄው አይዲ ካርዴን እዚች ጋር አፕላይ አዳረኩ ማለት ነው። ሁለተኛው ላይ ብሮዝልና ድጋሚ ደግሞ አውተንቲኬትድ የሆነችዋን በርዝ ሰርቲፊኬት ለሷም እዚች ጋር ኦል ፋይልስ ብዬ እዚች ጋር ያው በስም ምናን ስለለዩዋቸው እንደዚህ አረጊ አውተንቲኬትድ የሆነችዋን አስገባለሁኝ ማለት ነው። እዚህ ጋር ካያችሁት ከ1 ሜጋባይት ማነስ አለበት እያንዳንዷ ፋይል ማለት ነው። አይዲያቸውን ከ1 ሜጋባይት መብለጥ የለበትም ምናምን እና ኢሜጅ ፎርም እና ፒዲኤፍ ፎርም መሆን ይችላል ነው የሚላችሁ። ስለዚህ እንደዛ አርገናልኛ አፕሎድ እንላለን። ፋይሉን እንዳይምታታባችሁ የመታወቂያችሁና እንትናችሁ ለየብቻ እንዳይሆን ማለት ነው። ከዛ በኋላ እዚች ጋር ሰመሪ ያሳያችኋል። ቀጠሯችሁ በሚደርስበት ሳለ ወይም ከዛ በፊት ከተፈለጋችሁ ቴክስት ይደረግላችኋል ይለናል። አዲስ አመልካች ከሆናችሁ ግን በቀጠሮ ቀን ኢሚግሬሽን ዜግነት አገልግሎት ዋና መስሪያ ቤት እንድትመጡ ምን ይዛችሁ የተረጋገጠ የልደት ሰርቲፊኬትና የቀበሌ መታወቂያ ይዛችሁ ይለናል። ኦኬ ይሄ እንደ ማስታወሻ ነገር ነው። ስለዚህ እዚች ጋር ከላይ ካያችሁት አዲስ ነው የጠየቃችሁት። ከዛ በኋላ ዛሬ ነው የጠየቃችሁ ጃንዋሪ 15 ከዛ ለሜይ 29 ነው የተቀጠረው ይላችኋል።
ጧት ከ3 እስከ 4 ሰዓት ነው ተብሏል። ከዛ አፕሊኬሽን ነምበሬን እዚች ጋር ያሳየኛል። ኦፊሱ ደግሞ ያው እዛው ዋናው መስሪያ ቤት ነው ይለናል ማለት ነው። ከዛ እዚች ጋር ፐርሰናል ኢንፎርሜሽናችሁን በደንብ ቼክ አድርጉ፣ ስፔሊንግ በተለይ ማለት ነው። ከዛ እዚች ጋር አውተንቲኬትድ በርዝ ሰርቲፊኬት ምናምን ደግሞ ያሳያችሁትን ቪው ብትሉት ያሳያችኋል፣ ለማን ያወርድላችኋል። እሱን ከፍታችሁ የምርም ትክክል ነው ወይ አድ ያረኩትኝ የሚለውን ማየት ትችላላችሁ ማለት ነው። ሁሉንም ነገሮች ካስገባችሁ በኋላ እዚች ጋር ኮንፊርም አፕሊካንት ዲቴልስ የምትለዋን እዚች ጋር ክሊክ ታረጋላችሁ፣ አረጋገጣችሁ ማለት ነው። ከዛ በኋላ ላይ እዚች ጋር ኔክስት ትላላችሁ ማለት ነው። ከዛ በኋላ እዚች ጋር የሚታያችሁ 5000 ብር አለ። 5000 ብር ትከፍላላችሁ ማለት ነው። መክፈያ መንገድ በቴሌ ብር፣ በሲቢኢ ብር ምናምን አለ። እንትን ይላችኋል፣ ያሳያችኋል። ሶ በቴሌ ብር ብለን እንምረጥና እኛ ሴል ኔክስት እንበል። ሶ እዚች ጋር ምንድን እንደምናረግ ነው ስቴፑ ያለው የሚያሳየን። እስኪ እነሱን በስልኬ ድክፈልና ቀላል ነው ብዬ አስባለሁኝ እና እነሱ ደግሞ በ78 76 ላይ ይልኩላችኋል እንትን የክፍያ ኦርደር ምናምን ማለት ነው። ኦርደሯ ይቺ ኢፒ ምናምን የምትለዋን አያችኋት? ይቺን ይልኩላችኋል እነሱ ቴክስትም ላይ ማለት ነው። እሷን ራሷን ኮፒ አድርጋችሁ መክፈል ትችላላችሁ ማለት ነው። ይህንን ጥያቄ ካቀረበን እስከ 3 ሰዓት ድረስ ውስጥ ክፍያውን መክፈል አለብን ይላል። እሺ አሁን ደግሞ ቴሌ ብር ላይ ያለውን ስቴፕ እናያለን። ሶ በፍጥነት ቴሌ ብር ላይ ፒናችንን አስገብተን እንገባለን። ከዛ በኋላ ፔመንት የምትለው ኦፕሽን ከስር ሆም እና ፔመንት አለ። ፔመንት ላይ ከዛ ዛ ዌብሳይታቸው ላይ የሚያሳዩት ስቴፕ ትንሽ ስቴፑ የተለያየ ነው። ሶ ፔመንት ውስጥ ዩቲሊቲ የምትላለች። ከዛ በኋላ እነሱ ያሉት ኢሚግሬሽን ፓስፖርት የምትል ፈልጉ ነበረ፣ ግን እዚች ጋር ታክስ ኤንድ ገቨርንመንት ሰርቪስስ የምትለው ውስጥ ነው ያለው። እሱ ደግሞ እዚች መጨረሻ በቀኝ በኩል ኢሚግሬሽን ሰርቪስስ የምትላለች። ከዛ እሷን ትነካላችሁ። ከዛ ፔመንት ሪፈረንስ ነምበሩ ማለት ቅድም ያየናት ማለት ነው። ኢፒ 150 ምናምን ብላ ለኔ ታየቺ ማለት ነው። ልክ እሷን አስገብታችሁ ኔክስት ስትሉ ከዛ በኋላ ላይ እዚች ጋር ከስተመር ኔም ብሎ የእናንተን ስም ማምጣት አለበት። ምክንያቱም እዛ ዌብሳይቱ ላይ ስትመዘገቡ ቅድም ለአፕሊኬሽን ስማችሁን ስላመጣ ማለት ነው። ከዛ በኋላ ያው 500 ብር ነው ይለናል። አይኑ 5000 ብር ነው። ስለዚህ ኔክስት እንላለን። ፒናችንን እናስገባለን። ከዛ በኋላ ያው ሰመሪ ነገር ያመጣልናል። ፔይ እንላለን ማለት ነው። ሶ ያው ይሄንን ስክሪንሻት ምናምን ያስከፈለጋችሁ ስክሪንሻት ታረጉታላችሁ ማለት ነው። ሶ የነዛንም ካያችሁት ቴክስት ኤስኤምኤስ ቅድም ያላሳያችሁ ልክ መጀመሪያ ላይ ፔመንት ኦርደር ብለው ኢፒ ምናምን የምትለዋ እዚች ጋር ከታየቻችሁ ኦርደር አይዲ ብሎ ኢፒ ምናምን 360 ብላ የምትጨርሷ በእሷ አይደል አሁን የከፈል ነው። እሷን ክፈሉ ነገር ብሎ ነበረ። አሁን እዚች ጋር ደግሞ ፔመንት ኮንፊርሜሽን 5000 ብር ለኢፒ ምናምን 360 ብላ ለምትጨርሰው ከፍለሃል አለኝ። which means እነሱ ጋር ደርሷል ማለት ነው። አሁን ስልካችን ክፍያችንን ጨረስን ማለት ነው። ከዚህ በኋላ ላይ ያንን ፓርት እንግዲህ እነሱን መጠበቅ ነው። ያችን ቀን ማለት ነው ሜይ 29 እንጠብቃለን ማለት ነው። ያ ቪዲዮ ያው እንደተመቻችሁ እና የሆነ ግልጽ ነገር እንደሆነ ተስፋ አለኝ። በዚህ መልኩ ኢንተርኔት ቤት መሄድ ሳይጠበቅባችሁ የራሳችሁንም የማንኛውንም ሰው አፕላይ ማድረግ ትችላላችሁ። አመሰግናለሁ። ሰብስክራይብ ማድረግ፣ ቪዲዮ ከተመቻችሁ ላይክ አድርጉ። ለሌላ ሰው ለሚፈልገው ሰው ደግሞ ሼር ማድረግ አትርሱ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።